ጌታ የመጨረሻውን ጊዜ እስቲ ንገረኝ ካሊድ። እሺ ይሄ አሁን ካሊድ ያለበት ብዬ ማስበው ዋጥ አድርጎ ይሄ ብዙ ሸክም ሲበዛበት አላል ይሄ በቃ አንዳንድ ጊዜ በጣም ስትጎጂ በቃ በድ ውስጥሽ እንትን የማይለው ነገር ነውና በጣም ያሳዝናል። ግን የመጨረሻ እናት ያለችን ቃል እስቲ ንገረን። በመጨረሻው ስትሞት ስትል ሌላ አደራ አይደለም ያለችን። እንዴት ጠርታለች? የት ነበር ካንተ? ልጆቹ እንዴት ነበር? እሷ አጠገብ ነበር። እሷ አጠገብ እየተቀመጥኩ ነበረ። አትለያዩም? ከእሷ አጠገብ አትለይም? ብዙም አልራቅም ከሷ። እሷ አጠገብ ነበርኩ። በቃ ከወጣሁም ከቤትም ከወጣሁ በቃ ብዙ አልራቅም። ወደ ጎረቤት ምናምን ነው የሚሄደው። በቃ በብዛት እሷ ጋር ነው የምቀመጠው። አትጫወትም ስታጠና? እስከዛ በፊት እናት እሷ ከታመመች በኋላ አንድ ቀን ተጫውቼ የማላውቀው እንደዛ ነው የመጨረሻ ቃል ያለችኝ። ሌላ ነገር ሳይሆን በቃ ትምህርቴን እንዳላቋርጥና እነዚህ ልጆች ከኔ ሌላ ሰው እንደሌላቸው በቃ እነዚህ ልጆች እንደማሳደግ ነው ብላኝ ሄደችው። መጨረሻው ቀን ማለት ነው። አይዞህ እናት ላለማልቀስ በጣም እናት ሆስፒታል እያለች የነበረውን ስቃይ ምናምን እስቲ ትንሽ ንገረን ካሊድ። አይኑ በጣም ሀዘን ላይ በጣም ብዙ ውስጥ ብዙ ነገር አለ። ግን ማውራትም ማልቀስም አንዳንዴ እኮ ይወጣልናል አይደል? አባቴ ንገረን እስቲ። ብዙ ሰው አዝኗል፣ ብዙ ሰው አልቅሷል በአንተ። ግን ትንሽ ንገር። እናት ብቻ ስታስታምም በዚህ እድሜ ትንሽ ንገረን። እናቴ የታመመችበት ማታም ብዙ አሟት ነበረ። ከዛ በኋላ ወደ ሚሽን ጤና ጣቢያ የሚል እንትን አለ። ወደ ጤና ጣቢያ ወሰድናት። ከዛ በኋላ ሪቨር ጻፉላት ለሷ ማለት ነው። ሪቨር ሲጽፉላት ከዛ በኋላ ወደ ምኒልክ ላኳት። በዛም ቀን ብዙ መድኃኒት ብዙ እንትን ነበረ። ያን ያህል ብቁ የሆነ ገንዘብም የለንም። አይዞህ ያበባ አይዞህ ስጠለው ይቅርታ አባይሽ ንገር። በመጀመሪያ ማታ ላይ ህመሟ ሲነሳበት ማለት ነው። ከዛ በፊት ህመሟ ሳይነሳበት በፊት ወርቃ ነበረ። የሆነ ጉድጓድ አለ በቃ ቤት ፊት ለፊት እንደዚህ የሚያልፍ ዲሽ አለ። እዛ ውስጥ ወርቃ ነበረ። እንትን ይዛ ሸክም እዛ እየሄደች ነበረ። በዛ ጊዜ ወርቃ ነበረ። ከዛ በኋላ በሆዷ ነበረ ወደቀችው። ከዛ በኋላ ህመሟ ተነካና ያ ማታ በጣም አመማት። ከዛ በኋላ ወደ ጤና ጣቢያ ወሰድና ከጤና ጣቢያ ደግሞ ሪቨር ጽፎልን ወደ ቀጥታ ወደ ምኒልክ። ከዛ በኋላ ምኒልክ በቃ በእንትን ማስታገሻ ምናምን እየሰጧት ከዛ በኋላ ያ ማታ ነው ኦፕሬሽን የተደረገችው። ሰርጀሪ ማለት ነው። ሰርጀሪ የተደረገችው ያ ማታ በቃ እኔ ያ ማታ የምትሞት መስሎኝ ነበረ። በቃ ምንም ነገር ማድረግ አልቻልኩም። እንዳትሞት ብቻ እየጸለይኩ ነበር። ከዛ በኋላ ለምትደሷል በጣም ስላመማት ነው አባት? በጣም ነው ያመማት። በዛ የተነሳ ነው በቃ ሆስፒታል ውስጥ ኦፕሬሽን ክፍል ስትገባ ምናምን ከዚህ በፊት አይተህ ስለማታውቅ ለዛ ነው አይደል ተረበሽኩ። አይዞህ ይሄ ሁሉ ሲሆን ከአባታችሁ የመጣ ምንም ነገር የለም? ምንም ነገር የለም። ለመደወል አባታችሁ ለማግኘት ሞክራችሁ አታውቁ? ሞክረናል። እሺ እኔ ብቻ አይደለም ሰዎቹም እሱን እንትን ለማድረግ ጠርቶታል። ግን እሱም ለመምጣት ፍላጎት አልነበረው። ከዛስ በኋላ ከሆስፒታል ወዲያው ወጣት ቆየች? ኦፕሬሽን ቆይታለች በጣም 2 ሰዓት ነው ምናምን እንድናገባቸው ማታ 7 ሰዓት ነበር። ማታ 7 ሰዓት ወጣች። 2 ሰዓት ገብታ። እሺ በጣም